ስንላቸው 20 ሺህ ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40 ሺህ 50 ሺህ ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100 ሺህ የሚሉ እናያለን። እሱም በድምፅም ጭምር አካትቼ እናየዋለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100 ሺህ ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተካፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመዴ አሁን መጽሐፉን ጭምር ስላለ በነገራችን ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ አይገኝበትም የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት። በነገራችን ላይ ብዙን ጊዜ አዝነው እኮ ነው ለዚህ ገዳም እንኳ አዝነው ነው ለማርምት ነው አዝነው አይደለም፣ ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ ምናልኳቸው አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየተሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌስ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7 ዓመት 8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈውም ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድነው የተደረገው? ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ብሎ የታሰበው ብር መጠን 60 ሚሊዮን ብር፣ ለፊኒሽንግ የሚያስፈልገው 40 ምናምን ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከታለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር እሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁኝ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው 45 ሚሊዮን ብር ነው። የፊኒሽንግ ስራ 60 ሚሊዮን ብር የሚሰበሰበው 40 ሚሊዮን ብር ለፊኒሽንግ ስራ ይጠበቃል ተብሎ የታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ ከንቲባ እሞላለሁ ብለዋል። ይሄ እንደምትመለከቷቸው ለተቃልን ደምረውን ጭምር የያዘ ማህበር ነው። ይሄ ማህበር እንደምትመለከቷቸው ይኸው እነኚህ ናቸው። እንግዲህ እዚህ ጉዳይ ላይ እየተዟዟሩ የሚያማውንቁት እነኚህ ወንድሞቻችን እህቶቻችን ናቸው። በዝማሬውም በምንም እያደረጉ ምሽት ላይ የሚገባው ያው የሚታለበው የውጭ ሀገር ሰው ስለሆነ ውጭ ሀገር ያሉት ናቸው። ብዙ ጊዜ ኢትዮጵያ ውስጥ ያሉት ብዙ ጊዜ እንደዚህ አይነት ብር ስለማይሰጡ ማለት ነው። ሎዛ ኢቨንት ላይ ነው። ሎዛ ኢቨንት እንግዲህ አሁን ዘመድኩን የጻፈው ገጹ ላይ ነው። ይህ ማለት ነው። ይሄ ነው ወንድማችን እንግዲህ ይህን ብሎክ ያደረገኝ ወንድማችን፣ አስተያየት መቀበል የሚፈልገው ወንድማችን ይህ ነው። እናንብበው ምን እንዳለ ዘመዴ። ትልቅ ገዳም ነው። ለኢትዮጵያ አይደለም ለዓለም የሚጸልይ ገዳም። ይህ ማፊያ የቲክቶከርና የአርቲስቶች ቡድን ገዳማት ለራብ ሊፈታብን ነው። ገዳማችን በራብ ሊፈታብን ነው። ይህ ክፉ ዘመን ምናልባት ጥቂት ኩንታል ሰሊጥና ግማሽላ ይዘን ግዙልን ብለው ይለምኗቸዋል። እነዚህን ማለት ነው፣ ሎዛ ኢቨንት ማለት ነው። ይህ ማፊያ ምን መለሰላችሁ መሰላችሁ ይላል። እንዲህ አላቸው። ለዶክመንተሪ ገዳሙን ለማስተዋወቅ ለዶክመንተሪ 1.5 ሚሊዮን ዶክመንተሪ ለመስሪያ፣ ላይቭ ለማስተላለፍ ደግሞ 4 ሚሊዮን ብር ትከፍላላችሁ። ለዶክመንተሪ ስንት? 1.5 ሚሊዮን ብር። ላይቭ ገብቶ ለማስተላለፍ 4 ሚሊዮን ብር። ይህ ብቻ አይደለም። የአርቲስቶቹን እና የቲክቶከሮቹን የአየር ትኬት፣ የሆቴል ውጪ፣ የምግብ አበላቸውን የምትችሉትም ራሳችሁ ናቸው ብለው ይነግሯቸዋል። ስለዚህ 4 ሚሊዮን ብር ኪስ ነው፣ የራሱ የግሉ ነው ማለት ነው። ምክንያቱም ለቲክቶከሮቹ የፕሌኑን የምግቡን የሁሉም ነገር የሚሸፍኑላቸው ከሆነ
ደግሞ ላይ የሚታለፉበትን 4 ሚሊዮን ብር የሚከፍሉ ከሆነ ከዛ ባለፈ ደግሞ ዶክመንተሪ ማሰሪያ ብሎ 1.45 ሚሊዮን ብር የሚጠይቁ ከሆነ አስቡት እንግዲህ ድሬዳዋ እየተላለፈ ያለው ሜቢ የዚህ መነሻ ሊሆን ይችላል 6 ሚሊዮን ብር የተጠየቀው ማለት ነው በየተያዘላቸው። እነርሱም ለማህበሩ እንነጋገርና መልሱን እነግራቸዋለን ብለው ተለያዩ። ወደ ገዳሙ ሄደው ለማህበሩ መነግስታቱ ነገሩ። ገዳማውያኑም በሰሙት ነገር ደነገጡ፣ አዘኑ። እንዲህማ እናደርግም ብለው ወሰኑ። ውሳኔውን ገሚሶቹ ለልመና እንዲሰማሩ፣ ገሚሶቹ ደግሞ የገዳሙ ከብቶች ገበያ ወጥተው እንዲሸጡ ወስነው ላኳቸው። ልመናን የሄዱት እስከ አሁን አልተመለሱም። የገዳሙ ከብቶች ሊሸጡ የተላኩት ግን አንድ በሬ በ40 በ50 ሺህ ብር ላሞችን ጨምረው ሽጠው ተመለሱ። ዝርዝሩን ነገ ዘመድ ቲቪ ላይ እመለስበታለሁ ብሏል። የድሬዳዋን ጉዳይ አላቅም ብሏል። ስለዚህ ልንገሩ ድሬዳዋ ላይ 6 ሚሊዮን ብር ነው የታሰበው ገቢ ይሰበሰባል የተባለው 60 ሚሊዮን ብር ነው። ለፊኒሽንግ የሚያስፈልገው 45 ሚሊዮን ብር ነው። ይሄ ብር ካልሞላ ከድሬዳዋ እሸፍናለሁ ብሏል። እናየዋለን ይሸፍናል አይሸፍንም የሚለውን ነገር። ጣልቃ አንድ ነገር ላስገባ። ይመለሳል ብለን ጠብቀን ነበር።